ሰላም ሰላም እንደምን ሰነበታችሁ የቶም ጀነራል ኒውስ የዩቲዩብ ቻናል ተከታታዮች እንደምን ሰነበታችሁ። ዛሬም በአዲስ መረጃ ወደ እናንተ መጥተናል ማለት ነው። ዛሬ ሰሞኑን በኢትዮጵያ ውስጥ እየተከሰተ ያለውን በሃይማኖት መካከል ግጭት ቀስቃሽ የሚሆኑ ንግግሮችን ከሁለቱም በኩል ከኦርቶዶክስም ከሁለቱም ከታላላቅ ሃይማኖቶች ከኦርቶዶክስና ከእስልምና ሃይማኖት በኩል የነበረውን ውጥረት እንግዲህ የሚታወቅ ነው ማለት ነው። ይህም ደግሞ በኢትዮጵያ ውስጥ ለብዙ ዓመታት ተቻችሎ የሚቆየውን ማህበረሰብ ወደ ችግር ሊከት የሚችል ነገር በመሆኑ እንደዚህ አይነት ክስተቶችን የኢትዮጵያ ሃይማኖቶች ጉባኤ ሊቀ ትጉሃን ቀሲስ ታጋይ ታደለ መግለጫ ሰጥተዋል ማለት ነው። መግለጫውም ደግሞ በማውገዝ ነው። ይህን አንዳንድ አብሶ እሳቸው እንደጠቀሱት አብሶ ነው ብለው የተናገሩት በኦርቶዶክስ እምነት ተከታዮች ውስጥ በዚያ ስም አንዳንድ በሌሎች ሃይማኖቶች ላይ ስነ ምግባር የጎደለ መግለጫ የሚሰጡትን ወቅሷል። በእስልምናም ውስጥ የሚገኙትን የደቡብ ፍርድ መፍረድና አንዳንድ ዛቻዎች በሕግ የሚያስጠይቅ መሆኑን ገልጿል ማለት ነው። እስኪ አጠቃላይ መረጃውን ከእሳቸው እንሰማለን ማለት ነው። ወደ ዜናው እናልፋለን። ሀገራችን ኢትዮጵያ የብዛ ሃይማኖት መገኛና መኖሪያ ከመሆኗ አንጻር የኢትዮጵያ ሃይማኖት ተቋማት ጉባኤ የትኛውንም አይነት የሃይማኖት ተቋማትን አስተምሯቸውንና መገለጫዎቻቸውን የሚያንቋሽሹና የሚያዋርዱ ንግግሮችንም ሆነ ተግባራትን በጽኑ ያወግዛል። የሁለቱም እምነት ተከታዮችና አማኞች በማህበራዊ ሚዲያ ባላቸው አሉታዊ ዘመቻና በተፈጠረው ወቅታዊ ችግር ሳይረበሹ የጾም፣ የጸሎት፣ የንስሐና መሰል ተግባሮቻቸው ላይ እንዲያተኩሩ ጉባኤያችን ይመክራል። ሀገራችን ኢትዮጵያ የብዛ ሃይማኖት መገኛና መኖሪያ ከመሆኗ አንጻር የኢትዮጵያ ሃይማኖት ተቋማት ጉባኤ የትኛውንም አይነት የሃይማኖት ተቋማትን አስተምሯቸውንና መገለጫዎቻቸውን የሚያንቋሽሹና የሚያዋርዱ ንግግሮችንም ሆነ ተግባራትን በጽኑ ያወግዛል። የሁለቱም እምነት ተከታዮችና አማኞች በማህበራዊ ሚዲያ ባላቸው አሉታዊ ዘመቻና በተፈጠረው ወቅታዊ ችግር ሳይረበሹ የጾም፣ የጸሎት፣ የንስሐና መሰል ተግባሮቻቸው ላይ እንዲያተኩሩ ጉባኤያችን ይመክራል።